ምንም አይነት ነገር ቢፈጠር ለሰዎች አሳልፈ መናገር የሌለብህ ነገሮች የመጀመሪያው ዛሬ ስንት ሰራ ወይንም ደሞዝ ስንት ነው ቢሉ በፍጹም እንዳትነግራቸው። ለሁለት ነገር ነው የሚጠይቁ። ያንተ ያገኘው ገቢ ከነሱ ከበለጠ የቅናት መንፈስ ውስጥ ይገባሉ። ቢፈልጉም ባይፈልጉም ተንኮል እንዲሰሩ መንገድ ትከፍትላቸዋለህ። ሁለተኛው የነሱ ገቢ ከበለጠ አንተ ለማስቀናት የሆነ ሲቹዌሽን ውስጥ እንዲገቡ ትገፋፋቸዋለህ። ሰው ስንት ሰራ ሲሉ ተመስገን አላጣንም ለቤት ኪራይ የሚሆን ሰርተናል በሚል እውነተኛ መልስ ወሬውን መዝጋት ነው ያለብህ። ሁለተኛው የቤትህን ችግር ለማንም ሰው መናገር የለብህም። የቤትህን ችግር አሳልፈ አደባባይ ላይ አወጣው ማለት አደባባይ ላይ የወጣ ነገር ሁሉም የፈለገው ይተፋበታል፣ የፈለገው ይሰድባል፣ የፈለገው ሲያሳዝን ብሎ ብዙ ሐሳቦችን ሊገልጽ ይችላል። ሰው አምነዋለሁ ለምትለው ሰው ወሬውን ብትነግረው አምነዋለሁ የምትለው ሰው ራሱ እንደዚሁ ሌላ አምነዋለሁ የሚለው ሰው ስለሚኖረው ወሬው እየበዛ አንተ ወደማትፈልገው ኮንዲሽን ውስጥ ይገባል። ሶስተኛው ትልቅ ህልምህን ነው። ትልቅ ህልምህን ለማንም ሰው ማሳልፈ መናገር የለብህም። ትልቅ ህልም ለትንንሽ ጭንቅላት ብትነግረው ካፓሲቲው አይችልም። 20 ሊትር የሚይዝ ውሃ ላይ 22 ሊትር ውሃ ብትጨምርበት መፍሰስ ነው የሚሆነው። ሰው ትንሽ ጭንቅላት ላላቸው ሰዎች ትልቅ ህልምህን ብትነግር ትርፉ መፍሰስ ነው የሚሆነው። የመጨረሻው ቲኤምአይ ነው። ቲኤምአይ ማለት ቱ ማች ኢንፎርሜሽን ነው። ቱ ማች ኢንፎርሜሽን ለሰዎች አሳልፈ በሰጠህ ቁጥር ሰዎች አንተን ፕሪዲክት የማድረግ ነገራቸው በጣም የሰፋ ነው የሚሆነው። እድል ትሰጣቸዋለህ ነው። በውትድርና ዓለም ውስጥ ኢንፎርሜሽን ትልቅ ልዩ ቦታ አለው። ምክንያቱም ጠላት የት ጋር እንዳለ እንዴት ማጥቃት እንዳለብህ የምታውቀው በመረጃ ነው። መረጃ በጣም ቁልፍ ነገር ነው። ሰው ለሰዎች ትልልቅ መረጃዎችን ወይንም የበዛ መረጃዎችን አሳልፈ በሰጠ ቁጥር የት ጋር አታክ ሊያደርጉ እንደሚችሉ እድል ትሰጣቸዋለህ። ሰው እነዚህ ነገሮች ለራስህ ያዛቸው።